ሂዊሌ በስተመጨረሻ ተገኘች ተብላ ሂዊ ወጥመድ ውስጥ ገባች። በጣም ነው የሚያስጠላው። የሳሚ ስራ ሲንከረፈፍ ማለት ነው። አስያዛት። እውነት ሩት ጀግና ነበረች። ሩት ነበረች ልጅቷን ማገኘት የነበረባት፣ ግን ወጥመድ ውስጥ ገባት። ወይኔ ዳዊት እንግዲህ ፍቅርህን ገደል ልትገባብህ ነው። ቶሎ በል ማለት ነው። በቅናት ቅጥል ስል ሰሚ ስልክን ትቶ ሂዶ እውነት ወጥመድ ውስጥ ገባች። እውነት ህይወት በቀጣይ ምን ትሆን? ትታገድ ይሆን ወይስ ደግሞ ዳዊትና ሰሚ ይደርሱላት ይሆን? እንደ ሩት አይነት መቼም መልካም ጓደኛ ያጋጥማችሁ። እኔ እኮ ያላንቺ ይደብረኛል ሳሎኑ። ስለዚህ ነይ ሳሎን እንሄድና አብረን ዘና እንበል። ምክንያቱም ደግሞም ልክ ነሽ። እንኳንም የመታሽው ያለ ስራዬ ቢሆን እኔ ራሱ አጋጨው ነበር። ያለ ስራዬ እንዴት እንደዚህ አይነት ነገር ሊለኝ ይችላል? እና ደግ አድርገሽዋል አለቻት። ምክንያቱም እኔ ዳዊትን ስለመታሁት እኮ ነው እማልሄደው ሳሎን ስትላት፣ አይ በቃ ፊት ለፊት መጋፈጥ አለብሽ፣ ማንንም መፍራት የለብሽም አለቻት። የሳሮን ክፋት እንደቀጠለ ይገኛል። ሳሮን እንግዲህ የክፋቷ ጥግ የክፋቷ መጨረሻ በሌላ ሰው አማሃይታ ሌላ ሰው እስር ቤት ልታስከትት እንዲሁም ደግሞ በሚዲያ ላይ ልታስለቅቅ ነፃ የወጣች መስሎባታል። ግን ሩት እያስመሰለች መሆኑም አሁንም ደርሳበታለች። ለወንድሟ ደውላ ወንድሜ ዛሬ ልንገርህ፣ ሳሮን እኮ ውሸቷን ነው፣ ምክንያቱም እያስመሰለች ነው። ዛሬ አይቻታለሁኝ፣ ግን ለምን ማስመሰል እንደፈለገች አላውቅም። ለነገሩ ይመስለኛል እሷ ጥፋተኛ እንዳትባል ነው። ስለዚህ ጊዜውን እንዲረዝምላት ፈልጋ ነው፣ በሌላ ሰው ማማኘት ፈልጋ ነው እያለች ለወንድሟ ስትናገር ልክ እንደተባለው ሆነ። ከደቂቃዎች በኋላ እሱ ትክክለኛ ወንጀለኛው ከሊያበሉ ሰለሞን ነው፣ ጋሽ ሰለሞን ነው ተብሎ ሁሉም ሲያነቡት ሳሚም ይቅርታ ጠይቃት። ዳዊትም ደግሞ እውነት እህቴ አንቺ መስለሽ ነበረ፣ በጣም ይቅርታ አላት። አረ ምንም ችግር የለውም፣ እኔ እኮ ቤተሰቦቼን በጣም የምወድና የማከብር ነኝ፣ እንዲሁም ባሌን እያለች ከዛ ደግሞ ሳሚን ዳዊት ለነገሩ ለእህቴ እኮ አንተ ምንም ቦታ የሰጠሃት የለም፣ እያከበርካትም እንደ ባልም አልሆንክላት አለው። አንተ ስነ ስርዓት ያዝ፣ እስኪ ንገረኝ አሁን አንተ ምን ቤት ነስለኛ አለ። ከዛ ሳሮንም ልክ ነው አንተ እዚህ ውስጥ አያገባህም ዳዊት፣ እሱና እኔ ባለትዳሮች ነን፣ እሱና እኔ መነጋገርና መፍታት እንችላለን፣ ስለዚህ ዝም ብትል ጥሩ ነው ሲል፣ ለነገሩ እንዳንተ አይነት ሰው ከማወራ ልሄድ ብሎ ወደ ክላሱ ገባ። ከዛም በኋላ እንደዚህማ እንድትናገረው አልፈልግም አለችው። እስኪ ነገርኝ ይሄ ያንቺ ወንድም ከማን ጋር ተስማምቶ ያውቃል እንዴ አለ። አይ እንደዛ እንኳ ልትለው አይገባም፣ ምክንያቱም አንተም ጥፋተኛ ነህ እኮ። እንዴት እኔ ደግሞ ጥፋተኛ ሆንኩኝ እንዴ? እስኪ ዝም ብለህ አሁን ከወንድሜ ጋር ትጨቃጨቃለህ? እሱ ደግሞ በጣም ተግባቢና መልካም ልጅ ነው። ሲቀጥል እሱ የሆነ ነገር ካላየ በስተቀር ዝም ብሎ ሰውን የሚፈርድ አይነት ሰው አይደለም አለችው። አይ ለነገሩ ለወንድምሽ እንደምታደይ ትክክል ነበርኩ፣ እኔ ማንኝና ሲል አንተማ ባሌ ነህ አለችው። አይደል እንዴ እኔ ፍቅር ስትል ወዴት እየሄድሽ ነው? ምን ነው ዛሬ ፍቅር አጫወተች ሲል፣ እንዴ አልናፈኩም እንዴ? እንደዛማ ከሆነ አሁን ወደ ክላስ ያስገባኝ ስትለው፣ አይ አሁን እኮ ቀን ነው ማታ አይሻልም እንዴ አላት። ምን አስበህ ነው? አረ እኔ ያልኩት ክፍሌ ልሄድና ትንሽ ልረፍ ነው አለችው። እና ታዲያ እንደዛ ስትይ የሰው ልብ ዝም ብሎ ከመስቀል ብሎ ወደ ክላስ ወሰዳት። ሩትዬ በመስኮት ዝም ብላ ያየች እንግዲህ እየተመሰጠች ዳዊት መጣና ምን ሆነች ነው እንዴ አላት። አይ እኔ እኮ እቃ ገዝቼ ልመጣ ብዬ ከዛ መጥቼ እንዳጋጣሚ ዝቁሜ ነው። እውነት? አዎ እንደዛ ነው። ከዛ እች ልጅ ግን እህቴ ግን በጣም ግራ ገብቷታል፣ ምን እያደረገችውን እያለ ከራሱ ጋር ማብሰልሰል ጀመረ። ከዛ ለእህቱ እዚህ እኮ መስኮቱ አጠገብ አይቻት ሩትን አለ። እንዴ ማለት? አይ አሁን ከውጭ መጥቼ ነው ምናምን ብላኝ፣ አልወጣችም፣ በዚህም አልወጣችም፣ አልገባችም ዛሬ እያለች ስታወራ ብቻ እንደዛ ይሆናል አለች። ሩት እውነት ለመናገር በጣም ጀግና ነች። እና ሳሮንም ደግሞ ምንድን ነው ወይኔ ጉዴ እውነት ቀርጻኝ ሆን እንዴ እያለች ከራሷ ጋር እየተጣላች ነበረ።
ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናቸው? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። እንግዲህ የህይወት መንገድ እንደቀጠለ ይገኛል። ሳሮን ውሸቷን ነው። ምክንያቱም እንግዲህ ሩት በመስኮት በኩል አይታት ውሸቷን እንደሆነ ተረድታለች። እሱንም ደግሞ ቪዲዮ ቀርጻኝ እንደሆነ ወይኔ ጉዴ ብላ ከወንድሟ ጋር እያወራች ነበረ። ከዛ ወንድሟ ደግሞ እኔ አላቅም ብቻ ግን መስኮት ስር እንትን ብላ ተለጥፋ ፎቶ እየተነሳ ይሆናል አላት። ከዛ እልቅስ አንተ ለምንድን ነው እናቴ ጋር የማትሄደው አለችው። አይ ትንሽ ቆይ፣ በዛ ላይ ደግሞ አንቺ ካልተሻለች በፍጹም መሄድ አልፈልግም። እዛ ልቅስ ከኔ ይልቅ አንቺ ብትሄጂ ጥሩ ነበር። አንድ ጊዜ አንድ ጊዜ ብታሻሽሽ ይለቅሽ ነበር አላት። ልክ ነህ። ታስታውሳለህ? ልጆች እያለን ራሴን አመመኝ፣ ሆድን አመመኝ ስንል እናቴ ንክት ስታረገን ቶሎ እንድን ነበር። ነገር ግን እኔ ስራዬን ትቼ መሄድ አልችልም ታውቃለህ አለችው። አይ አንተማ ለነገሩ እንዴት ይህችን ወፍ ዘራሽ እሷን ትተህ ትሄዳለህ ስትል፣ አይ እህቴ እውነት ለመናገር ላፍሽ ለከት ቢኖረው ጥሩ ነው። ምክንያቱም እሷ ወፍ ዘራሽ አይደለችም፣ የሰው ልጅ ናት። ሲቀጥል ለፍቅር ብዬ ነው እንጂ ለሌላ አይደለም። እስኪ ነገርኝ፣ አንቺ ያው ተቃራኒ ሆነ እንጂ አንቺ ለስራሽ ነው መሄድ የማትፈልጊው፣ እኔ ደግሞ ለፍቅር። አየሽ የእያንዳንዳችን ምርጫ ይለያያል እንጂ ፍላጎታችን ግን አንድ አይነት ነው ብሎ ነገራት። ለነገሩ አንተ ላረታህ፣ እንደገና ደግሞ አንተ እንዴት አናሽ እኔ እንዴት ታላቅ ላንሆን ላንከባበር ከአንተ ጋር መድከም አለችው። አይ እንደዛ አይደለም እህቴ፣ በእርግጥ እኔ እኮ አንተ ግን የት ሄደህ ነው ስትለው፣ ከጓደኞቼ ጋር ፈታ እያልኩኝ። ከጓደኞቼ ጋር? እኔ እኮ ጓደኛ የለኝም አለችው። ታዲያ በራስሽ ምክንያት ነው ጓደኛ የሌለሽ አላት። ማለት? ምክንያቱም ስለማትፈልጊ፣ እኔ ግን የምፈልገው ከጓደኛ ጋር ዘና ማለት ስለሆነ ለዛ ነው። አይ ታውቃለህ፣ እኔ ሰዎች ታማኝ ስለማይሆኑልኝ ነው፣ ለዛ ነው የማልፈልገው። እንግዲህ ሰው ከፋ፣ ሰው ደግሞ ታማኝ አልሆነልኝም ብሎ ብቻ እኮ አይኖርም። ሰው ለሰው መድኃኒቱ ነው ይባላል። ስለዚህ ለዛም ነው። አንቺ ግን ሳስብሽ ብቻሽን መኖር የምትፈልጊ አይነት ሰው ነች ሲላት፣ አይ ለነገሩ እንዴት አድርጌ ልረዳህ እችላለሁ? እንደ ታላቅነቴ ልመክር ነበር፣ ነገር ግን በፍጹም አይሆንም አለችው። አዎ እንደዛ ነው። እኔ ራሴ ስፈልግ እሄዳለሁ። ደግሞ ሳይታ ክርስት ላናግርልሽ ሲል፣ አይ እኔ አናግሬዋለሁ። እግሬ ቢታመም ጭንቅላቴ የታመመ መሰለህ እንዴ? አረ በፍጹም እኔ አናግሬዋለሁ አለች። እና ምን አለሽ? በቃ አስፈላጊውን ነገር ስሪ፣ ቶሎ ትድኛለሽ ነው ያለኝ ብላ አለችው። እሺ እንደዛ ከሆነ እህቴ። ሩትዬ ጽናትዬ ጋር መታ፣ አረ ምን ሆነሽ ነው? አረ ምን ሆነሽ ነው ህይወት አለቻት። ከዛም በኋላ ህይወት በሀሳብ እልም ብላለች። ስለ ልጅ እኮ እያሰብኩኝ ደግሞ ሳሚ ልጅሽን እንደምትፈልግልሽ ነገረኝ፣ ልጄ እንደምትፈልግልኝ ነገረኝ አለች። ውይ ይሄ ሳሚ የሆነ ሰውዬ እንደው ምን ይሻለዋል? ምን ችግር አለው? አይ እባክሽ እዚህ ክፍል ሩትም ሆነ ሳሎንም ሆነች ዳዊትም ማናቸውም እንዲያውቁ አልፈልግም አለች። አይ ዳዊት እንኳ ቋል፣ በዛ ምክንያት ነው የተጣላ ነው። ነገር ግን ሳሮን አልገባኝም አለች። አይ እንዲሁ በሚስጥር ብንይዘው የተሻለ ነው ብላ ስትላት፣ እንደዛ ከሆነ እሺ እኔ ለምንም ይሁን ለምንም ብቻ ልጄን አገኝልኝ አለቻት። እሺ። በሌላ በኩል ዳዊትና ህዊ ተዘጋግተዋል። ምክንያቱም አንቺ አሁንም የሳሚ ፍቅር አልወጣልሽም እንደ ብሏን ነበረ። እሷ ደግሞ እንዴት እንደዚህ ትለኛለህ ብላ በጥፊ ጯ ሰጠችው። እውነት ነው፣ እንዴት እንደዚህ ታደርጋለህ? እሷ ከዳዊት ፍቅር ይዟት ጧት ማታ ነገ ዛሬ ልንገረው አልናገር እያለች እንዴት ባንታ አብዳ እንዴት እንደዚህ አይነት ነገር ትናገራለህ ማለት ነው ዳዊት። ወይ ጉድ! ሳሚ ቅናቱ ይዞታል እውነት ለመናገር ማለት ነው። እንደዚህ አፍ ላፍ ተገጣጥማችሁ ምንድን ነው የምትሰሩት? አረ ገና ቀን ነው። በዛ ላይ የሰው ቤት መሆኑን
አትርሱት። ኧረ ወደ ውስጥ ብትገቡ አይሻልም እንዴ? ወይስ እኔ ላስገባችሁ? እያለ ይቀልዳል። በጣም ይቅርታ ዳዊት፣ ቅድም ስለተፈጠረው ነገር በፍጹም በጥፊ ልመታ አይገባም ነበር አለችው። አይ እንደዛ እንኳ አይደለም፣ እኔም ይቅርታ እንደዛ ልልሽ አይገባም ነበር ተብለው በይቅርታ ተቋጨ። የእውነት ይቅርታው ደስ ይላል።